የወጣቸው መግለጫዋ የሩሲያን የነዳጅ ጫኝ መርከብ የቬኔዙዌላን ነዳጅ ጭና ስትጓዝ አግኝተን ይዘናታል ስትል በይፋ አስታውቃለች። የአሜሪካው ፕሬዚደንት ዶናልድ ትራምፕ ፈጽሞ የቆረጡ ነው የሚመስሉት። ትራምፕ የሩሲያን መርከብ መያዛቸው ደግሞ ለመላው ዓለም አስከፊ ዳፋው ይደርሳል ስትል ሩሲያ በጽኑ አስጠንቅቃለች። የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን በገና በዓል ዝግጅት መልእክታቸው የጦር ኃይላቸው ከእግዚአብሔር በተሰጠው ተልእኮ ላይ መሆኑን የገለጡት ሩሲያን ሶልጀርስ አር ኦን ኤ ሚሽን ፍሮም ጋድ ነው ያሉት። በሩሲያ ኦርቶዶክስ እምነት ተከታዮች ትናንትና የገና በዓል አከባበር ስርዓት ላይ ንግግር ያደረጉት የክሬምሊኑ አለቃ ቭላዲሚሮቪች ፑቲን ዘገባው ሩሲያን ዲክታተር ይላቸዋል፣ የሩሲያው አምባገነን መሆኑ ነው። ታዲያም ፑቲን እንዲህ ነው ያሉት፣ የጦር ኃይላቸው ከእግዚአብሔር የተሰጠውን ተልእኮና ግዳጅ እያሳካ ነው ብለዋል። በሌላም ዜና ትናንት የእንግሊዝና የፈረንሳይ መሪዎች በዩክሬን የጦር ኃይላቸውን ለማስፈር መደማደማቸውን የተመለከቱት የሩሲያው ፕሬዚደንት ቭላዲሚሮቪች ፑቲን የቅርብ አጋርና ባሩ ሰው ቪክቶር ሜድቬዴቹክ በሰጡት ማብራሪያ አሁን የሶስተኛው ዓለም ጦርነት ዋዜማ ላይ ደርሰናል ነው ያሉት። ሩሲያ ትናንት ከቤላሩስ የማስጠንቀቂያ ያለችውን የሃይፐርሶኒክ ሚሳይል መተኮሷን ተሰምቷል። ሩሲያ በቤላሩስ የኦሬሽኒክ ሚሳይሎቿን ማጥመዷ አይዘነጋም። ፑቲን ከድምፅ ፍጥነት በ10 እጥፍ የሚምዘገዘጉትን ሚሳይሎቻቸውን በአውሮፓ ምድር ማስፈራቸው ይነገራል። ያ ደግሞ የሩሲያን ከሰሜን አትላንቲክ ጦር ቃል ኪዳን ድርጅት ከኔቶ ጋር የመዋጋት ጉዳይ ፈጽሞ የማይቀር መሆኑን አስረጋጭ ሆኗል ነው የሚባለው። ይህ በእንዲህ እንዳለ አሜሪካ ከ66 ዓለም አቀፍ ድርጅቶች መውጣቷ ተሰምቷል። ተቋማቱ ኖ ሎንገር ሰርቭ አሜሪካ ኢንተረስትስ ተብሎላቸዋል። ከእነዚያ 66ቱ ዓለም አቀፍ ተቋማት ደግሞ 31ዱ ከተባበሩት መንግስታት ድርጅት ጋር ግንኙነት ያላቸው ናቸው። የአሜሪካው ፕሬዚደንት ዶናልድ ትራምፕ ትናንትና ረቡዕ በሰጡት ማብራሪያ ሀገራቸው ከ66 ዓለም አቀፍ ድርጅቶች የመውጣቷን ድንጋጌ ፈርመዋል። በትራምፕ ትዕዛዝ መሰረትም ከዚህ በኋላ ለ31 የተባበሩት መንግስታት ድርጅት ተቋማት ሀገራቸው የገንዘብ ድጋፍ አትሰጥም ነው ያሉት። ለ35 ከተባበሩት መንግስታት ድርጅት ነጻ ለሆኑ ተቋማትን በተመሳሳይ ገንዘብ አትሰጥም። አሜሪካ ከተባበሩት መንግስታት ድርጅት ተቋማት ለቃ ከወጣችባቸው ሲጠቀሱም ዩኤን ፖፑሌሽን ፋንድ፣ ዲፓርትመንት ኦፍ ኢኮኖሚክ አንድ ሶሻል አፌርስ፣ ኢንተርናሽናል ትሬድ ሰንተር አንድ ዘ ፒስ ቢልዲንግ ኮሚሽን ናቸው። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በሰጡት ማብራሪያ እነዚያን ድርጅቶች ለቆ መውጣት ያስፈለገበት ዋናው ምክንያት ሲሉ they were anti-American, useless or wasteful ነው ያሏቸው። አሜሪካ ከዚህ ቀደምም ለዓለም ጤና ድርጅት፣ ለዩናይትድ ኔሽንስ ሪሊፍ አንድ ወርክስ ኤጀንሲ፣ ለዩናይትድ ኔሽንስ ሁማን ራይትስ ካውንስልና ከመንግስታቱ ድርጅት የትምህርት የሳይንስና የባህል ድርጅት ላይ የምትሰጠውን የገንዘብ ድጋፍ ማቋረጧ ይታወሳል። ይሄ ደግሞ በበኋላ ቆረቆርን ያስታውሷል። ትንታኔ ዘገባውን ስናዘጋጅ በዋቢነት ቴሌግራፍ ኦንላይንን፣ ፎክስ ኒውስን፣ ኢንዲፔንደንትን፣ ዩኤዋይርን፣ አይፔፐርን፣ ሚያሚ ሄራልድን፣ ማላይ ሜይልን፣ ሜይል ኦንላይንን፣ ስክሮል ኢንን፣ ኪቭ ፖስትን፣ ሞስኮው ታይምስን፣ ታስን፣ ፍራንስ 24ን፣ ናሽናል ኢንተረስትን፣ ሲቢኤስ ኒውስና ኤቢሲ ኒውስን ተጠቅመናል።